ለምን እኔ ብቻ? እኩዮቼ እኮ አግብተው ወልደዋል። ለምን እኔ ብቻ? እኩዮቼ እኮ ልጅ አላቸው። ለምን እኔ ብቻ? እኩዮቼ ስኬታማ ናቸው። ለምን እኔ ብቻ? እኩዮቼ እኮ ስራ አላቸው። ሰላም እንደምን ቆያችሁኝ? ውድ የፍላጎት ሚዲያ ቤተሰቦቼ እንደምን አላችሁ? እንግዲህ በድጋሚ ተገናኝተናል ማለት ነው። ዛሬ ደግሞ የመጣሁት እጅግ በጣም በወሳኝ ሀሳብ ነው ማለት ነው። ቪዲዮውን እስከ መጨረሻ ከተከታተላችሁት በህይወታችሁ ደስታና ምስጋናን ታተርፋላችሁ ማለት ነው። ስለዚህ እስከ መጨረሻው ድረስ ላይክ እና ሰብስክራይብ አድርጋችሁ አበረታቱኝ። እናንተም አብራችሁን ቆዩ። ከዛ በፊት ግን አንድ ጨዋታ አጫውታችኋለሁ። እሱ ምንድነው ካላችሁኝ ጥያቄ ጠይቃችኋለሁ። በታማኝነት እናንተም ትመልሳላችሁ። ደስታ የሚሰጠን ነገር ነው ወይስ ምርጫ ነው? ደስታ ምርጫ ነው ወይስ የሚሰጠን ነገር ነው? ደስታ ምርጫ ነው የምትሉ ሰዎች ሰብስክራይብ አድርጉ። ኖ ደስታ የሚሰጠን ነገር ነው የምትሉ ደግሞ ላይክ አድርጉት ማለት ነው። መልካም ቆይታ። እንግዲህ ተመልሼ መጥቻለሁ ማለት ነው። እንግዲህ በዛሬው ርዕሳችን ለምን እኔ ብቻ የሚለውን የህይወት ጥያቄ እስካልመለስን ድረስ በህይወታችን አመስጋኝና ደስተኛ መሆን በጭራሽ አንችልም ማለት ነው። ህይወት ደግሞ እንደሚታወቀው ሁሉንም በአንድ አይነት መንገድ የምታስተናግድ መድረክ አይደለችም። በህይወት ስንኖር ከምናቃቸው ነገሮች ይልቅ የማናቃቸው በጣም ብዙ ነገሮች አሉ። የብዛም ይነስም የኔና የናንተ ችግር የለያይ እንጂ ሁሉም ሰው በህይወቱ ጉለት አለበት ማለት ነው። እንደሚታወቀው ከምናያቸው ምቾቶች ባሻገር ብዙ ጉለቶች አሉ። ከምናያቸው ውብ ፈገግታዎች ባሻገር ብዙ የልብ ቁስሎች አሉ። ስለዚህ የሚያንጸባርቅ ነገር ሁሉ ወርቅ እንዳልሆነ ሁሉ የሳቀ ሁሉ ደስተኛ አይደለም ማለት ነው። ሁሉም ሰው ከላይ ያየነው ደስታውን ሲሆን ያላየነው ደግሞ በጣም ብዙ ጉለት አለ። ከዛም ስለተነሳን ብዙዎቻችን ለምን እኔ ብቻ የሚለውን ጥያቄ በመደጋገም ለራሳችን እንጠይቃለን ማለት ነው። ስለዚህ ያወቅነው ደስታውን ሲሆን ያላወቅነው ደግሞ ጉለቱን ነው ማለት ነው። ሁሉንም ነገር ባላወቅንበት ሁኔታ ላይ እያለን ራሳችንን ግን ለምን እኔ ብቻ? እኩዮቼ እኮ አግብተው ወልደዋል። ለምን እኔ ብቻ? እኩዮቼ እኮ ልጅ አላቸው። ለምን እኔ ብቻ? እኩዮቼ እኮ ስኬታማ ናቸው። ለምን እኔ ብቻ? እኩዮቼ እኮ ውድ ቤትና ውድ መኪና አላቸው። ለምን እኔ ብቻ? እኩዮቼ እኮ ስራ አላቸው። ለምን እኔ ብቻ? እኩዮቼ በማህበረሰቡ ዘንድ የተከበሩ ናቸው። ለምን እኔ ብቻ እያለን ለምን እኔ ብቻ እያለን ብዙ በህይወታችን የጎደለንን ነገር እያነሳን እንጠይቃለን ማለት ነው። ይሄ ነገር እርግጥ ነው ሊጎላችሁ ይችላል፣ ግን በሌላ በኩል ያለውን ነገር ደግሞ በፍጹም አላየነውም ማለት ነው። ደስታውን እንዳየን ሁሉ ጉለቱን ደግሞ አላየነውም፣ ጉለቱን ደግሞ አላስተዋልነውም ማለት ነው። ምንድነው እሱ? በሌላ በኩል ማስተዋል ማየት ያለብን የኛ ኩዮቹ ነው በህይወት የሌሉ የሉ፣ የኛ ኩዮቹ ነው ታመው ሆስፒታል የተኙ የሉ፣ የኛ ኩዮቹ ነው ወላጅ አልባዎች የሉ፣ የኛ ኩዮቹ ነው የሚላስ የሚቀመስ የሌላቸው የሉ፣ የኛ ኩዮቹ ነው ስራ የሌላቸው የሉ፣ የኛ ኩዮቹ ነው ታመው በማህበረሰቡ ዘንድ እንደ እብድ የሚታዩ የሉ። በየኛ ኩዮቹ ነው ስንት የምንዘረዝራቸው የደረሰባቸው የሉ። ስለዚህ እኛ አሁንም ያወቅነው ደስታውን ሲሆን ያላወቅነው ደግሞ ጉለቱን ነው። አንዳንዴ በህይወታችን ስንኖር እኛ የጎደለንን ነገር ሌላ ሰው ጋር ስናየው ሁሉ የሞላላቸው ይመስለናል። ምናልባት የምንፈልግበት ቦታ ላይ አልተቀመጠን ይሆናል። ምናልባት እንደምንፈልገው አላገኘንም ይሆናል። ግን በህይወታችን ደስተኛ ነን። ስለዚህ ባለን ነገር ፈጣሪ ማመስገን አለብን። አንዳንዴ እኛ ላይ ብቻ የሆነብን ነገር የለም። እዚህ ምድር ላይ ስንኖር እኔን እናንተን ብቻ ለይቶ የሆነብን አንዳች ነገር የለም። ባወቅነው ልክ የሰውን ህይወት አንመዝን፣ የራሳችንንም አናቅልን። ያወቅነው የመሰለን ያላወቅነው በጣም ብዙ ነገሮች ስላሉ ማለት ነው። ስለዚህ በምንም አይነት ሁኔታ ውስጥ ብንሆን ደስታን ምርጫችን እናደርግ ይገባል ማለት ነው። ዛሬ እንግዲህ በቻልኩት መጠን የሰራሁላችሁ ቪዲዮ ይሄንን ይመስላል። እንደተጠቀማችሁበት እንደምታተርፉበት ባለሙሉ እምነት ነኝ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ።